ሰበር ዜና የመከላከያ ኃይል በወሎ መመታቱን ተከትሎ የኦሮሚያ ልዩ ኃይል ወደ ጎጀምና ወሎ መግባቱ ተሰማ። ከፋኖ ኃይሎች ጋርም እንዲዋጋ ትዕዛዝ ተሰጥቶታል። የፋኖ እንቅስቃሴ ያሰጋቸው አብይና ሽመልስ የመጨረሻውን ካርድ መዘዋታል። በሌላ በኩል ጠቅላይ ሚኒስትር አብይ በዓለም አደባባይ ፊት ተዋረዱ ወይ ያስባለ መረጃም ወጥቷል። በሺዎች የሚቆጠሩ የመከላከያ ወታደሮች በፋኖ ተማርኮ እንደሚገኙ አንድ ዓለም አቀፍ ተቋም አጋልጧል። የፋኖ አመራሩ አስረስ ማሬ በበኩሉ መከላከያ ፈራርሷል፣ ብልጽግና ያለው አማራጭ እጅ መስጠት ብቻ ነው ሲል ተናግሯል። ጉዳዩን በዝርዝር እንነግራችኋለን። በሌላኛው ሰበር መረጃችን ደግሞ የብልጽግናው ቁልፍ ባለስልጣን ከስልጣናቸው መሰናበታቸው ተሰማ። የጠቅላይ ሚኒስትር አብይ አህመድ አስተዳደር የአስተዳደር መዋቅሩን ለማጠናከር ሌሎች ለክልሎች እና ለከተማ አስተዳደሮች የስልጣን ሽግሽግ እንዲያደርጉ ትዕዛዝ ማስተላለፉ ተሰምቷል። ብልጽግና ፓርቲ በየክልሉ የአመራር ሹምሽር እና ሽግሽግ እንዲደረግ አቅጣጫ ማስቀመጡ በተገለጸ ማግስት እጅግ አነጋጋሪ መረጃዎች እየወጡ ይገኛሉ። ከእነዚህ መረጃዎች መካከል ለ4 ኪሎ ቤተ መንግስት ቅርበት ያላቸውና የጠቅላይ ሚኒስትር ወዳጅ ከስልጣናቸው መነሳታቸው ተሰምቷል። እኚህ ባልተጠበቀ ሰዓት ከስልጣን የተነሱት ባለስልጣን ማናቸው የሚለውን በዘገባችን ተካቷል። በዝርዝር ታደምጡታላችሁ። ኢሳያስን ለመገልበጥ በአዲስ አበባ ልዩ ውይይት ተደረገ። በትላንትናው ዕለት የአብይ ሚሳኤልና ድሮን አንፈራም ሲል የተደመጠው ሻቢያ ከ4 ኪሎ ሌላ ካርድ ተመዞበታል። አዛውንቱን ፕሬዝዳንት ለመገልበጥ በትላንትናው ዕለት ውይይት ተደርጓል። ስለ ድህረ ሻቢያዋ ኤርትራም እቅድ ተነድፏል ተብሏል። የውይይት መሪዎች የኢሳያስን መንግስት ከውስጡ ሸርሽረን እንገለብጠዋለን ሲሉም ዝተዋል። በጉዳዩ ላይ ሻቢያ አንድ ያልተጠበቀ መልስ ሰጥቷል። የምትሰሙት ይሆናል። ይህ ዴይሊ ፖለቲክስ ነው። የከበረ ሰላምታችን በያላችሁበት የዓለም ክፍል ይሁን። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ትኩስ ሰበር መረጃዎችን አጠናክረናል። እንደተለመደው ቪዲዮን ላይክ እና ሼር በማድረግ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃዎቹ እናምራ። የብልጽግናው ቁልፍ ባለስልጣን ከስልጣናቸው መሰናበታቸው ተሰማ። የጠቅላይ ሚኒስትር አብይ አህመድ አስተዳደር የአስተዳደር መዋቅሩን ለማጠናከር ለክልሎችና ለከተማ አስተዳደሮች የስልጣን ሽግሽግ እንዲያደርጉ ትዕዛዝ ማስተላለፉም ተሰምቷል። ብልጽግና ፓርቲ በየክልሉ የአመራር ሹምሽር እና ሽግሽግ እንዲደረግ አቅጣጫ ማስቀመጡ በተገለጸ ማግስት እጅግ አነጋጋሪ መረጃዎች እየወጡ ይገኛሉ። ከእነዚህ መረጃዎች መካከል ለ4 ኪሎ ቤተ መንግስት ቅርበት ያላቸው የጠቅላይ ሚኒስትሩ ወዳጅ ከስልጣናቸው መነሳታቸው ተሰምቷል። የብሔራዊ መረጃና ደህንነት ኃላፊ አምባሳደር ሬድዋን ሁሴን ከነባር ስልጣናቸው ተነስተው ለአዲስ ተልዕኮ ዝግጁ መደረጋቸውም ተገልጿል። አምባሳደር ሬድዋን ከነባር ስልጣናቸው እንደሚነሱ የተሰማው ጠቅላይ ሚኒስትር አብይ አዳዲስ ሹመቶችን በስፋት እየሰጡ ባሉበት ወቅት ነው። ጠቅላዩ ከ2 ሳምንት በፊት ለብሔራዊ ባንክ እና ለመንግስት ኮሙኒኬሽን ቢሮ አዳዲስ ሰዎችን የሾሙ ሲሆን በቀጣይም 2 ሹመቶች እንደሚጠበቁ ተሰምተዋል። አንደኛው ተጠባቂ ሹመት የብሔራዊ መረጃና ደህንነት ቢሮ ኃላፊ በመሆን ሲያገለግሉ የቆዩት አምባሳደር ሬድዋን ሁሴን ከብሔራዊ መረጃና ደህንነት ተነስተው የጠቅላይ ሚኒስትር የፖለቲካ ጉዳዮች አማካሪ ተደርገው መሾማቸው ነው። ለጉዳዩ ቅርበት ያላቸው የመረጃ ምንጮች አምባሳደር ሬድዋን የአብይ ፖለቲካዊ ጉዳዮች ዋና አማካሪ ተደርጎ መሾማቸውን በቅርቡ ይፋ እንደሚደረግ ጠቁመዋል። አምባሳደር ሬድዋን ሁሴን በኢትዮጵያ መንግስት ውስጥ ከፍተኛ የስልጣን እርከኖች ላይ ያገለገሉ በሳል ፖለቲከኛ ሲሆኑ ከየካቲት 2017 ዓ.ም ጀምሮ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆኖም አገልግለዋል። ወደ መረጃና ደህንነት ከመምጣታቸው በፊት ከፍተኛ የመንግስት የሥራ ልምድ ያላቸው ሲሆን ከዚህ በፊት ከተሾሙባቸው ቁልፍ ቦታዎች መካከል የኢትዮጵያ ጠቅላይ ሚኒስትር የብሔራዊ ደህንነት ጉዳዮች አማካሪ ሆነው አገልግለዋል። በውጭ ጉዳይ ሚኒስቴር ውስጥም በመስራት ከሌሎች ሀገራት ጋር ባሉ ግንኙነቶችና በዲፕሎማሲያዊ ጉዳዮች ላይ ተሳትፈዋል።
ተሳትፈዋል። በፈረንጆቹ ከጁላይ 2018 እስከ ጁላይ 2019 ባለው ጊዜ ውስጥ በኤርትራ የኢትዮጵያ አምባሳደር ሆነው የሰሩ ሲሆን በተጨማሪ የወጣቶችና ስፖርት ሚኒስቴርና የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ሆነው አገልግለዋል። አምባሳደር ሬድዋን በተለይም በ2022 ዓመተ ምህረት በደቡብ አፍሪካ ለተደረገው የሰላም ስምምነት ውይይት የመንግስት ዋና ተደራዳሪ በመሆን ትልቅ ሚናም ተጫውተዋል። የመከላከያ ኃይል በወሎ መመታቱን ተከትሎ የኦሮሚያ ልዩ ኃይል ወደ ጎጃምና ወሎ መግባቱ ተሰማ። ከፋኖ ኃይሎች ጋርም እንዲዋጋ ትዕዛዝ ተሰጥቶታል። የፋኖ እንቅስቃሴ ያሰጋቸው አብይና ሽመልስ የመጨረሻውን ካርድ መዘዋታል። በሌላ በኩል ጠቅላይ ሚኒስትር አብይ በዓለም አደባባይ ፊት ተዋረዱ ወይስ ያስባለ መረጃ ወጥቷል። በሺዎች የሚቆጠሩ የመከላከያ ወታደሮች ፋኖ ተማርከው እንደሚገኙ አንድ ዓለም አቀፍ ተቋም አጋልጧል። የፋኖ አመራሩ አስረስ ማሩ በበኩሉ መከላከያ ፈራርሷል፣ ብልጽግና ያለው አማራጭ እጅ መስጠት ብቻ ነው ሲል ተናግሯል። በሰሜን ወሎና በደቡብ ወሎ በፋኖ ኃይሎችና በመከላከያ ሰራዊቶች መካከል ከባድ ውጊያ እየተካሄደ ይገኛል። በመድፍና በድሮን በሞርታር የታገዘ ነው። ፋኖ ኃይሎች መከላከያ ላይ ከባድ ጥቃት ሰንዝረው በርካታ የሰሜን ወሎና የደቡብ ወሎ ከተሞችን ተቆጣጥረዋል። ከደሴ፣ ከኮምቦልቻ፣ ከወልዲያ በቀር ገዢ መሬቶችን ይዘዋል። አስተዳደር እያዋቀሩ ነው። መከላከያ ሰራዊቱ ከምስራቅ እዝ፣ ከደቡብ እዝ፣ ከምዕራብ እዝ በአየር ወደ ወሎ ተጨማሪ ኃይል እያስገባ ነው። ይህም ሆኖ ፋኖ የተቆጣጠራቸውን አካባቢዎች ማስለቀቅ አልተቻለም። ይህን የመንግስት ሽንፈት ዓለም እያስተጋባ ነው። ዓለም አቀፍ የቀይ መስቀል ድርጅት በርካታ የመንግስት ወታደር ምርኮኞችን እንደጎበኙም ተናግረዋል። ለአንድ ሳምንት ያህል የቀይ መስቀል ቡድን ግጭቱን በርትቶባቸው በነበሩ የሰሜን ወሎ ዋና ከተሞችና አካባቢዎች ባደረገው ቅኝት ከፍተኛ ቁጥር ያላቸው ሰዎች ህይወት ማለፉን፣ ምርኮኞች መያዛቸውን እና ከባድ የሰብአዊ ጉዳት መድረሱን አስታውቀዋል። ኮሚቴው በግጭቱ የተጎዱ ሰላማዊ ሰዎች ይሁኑ ተፋላሚ ወገኖች በግልጽ ለይቶ አልዘረዘረም። በላሊበላ የኮሚቴው ቡድን የሚመሩት ማርቲን ታልማን በግጭቱ ክፉኛ ከተጎዳው ኩልመስኪ እና ሙጃ አካባቢ ሲመለሱ ባለፉት ቀናት በሰሜን ወሎ በርካታ ሰዎች ተገድለዋል አሊያም ቆስለዋል ብለዋል። የጤና ጣቢያ ባልደረቦች ለቆሰሉ ወታደሮች እና ንጹሃን ሰዎች በተደረገ ግብአት ያክማሉ። 16 ከባድ ጉዳት የደረሰባቸው እስረኞች ቀዶ ሕክምና እንዲያገኙ በአስቸኳይ እንዲወጡ ተደርጓል። ከእነዚህም ውስጥ 5ቱ ህይወታቸውን ለማዳን የሰዓታት ጉዳይ ነው ሲሉም የጉዳዩን ክብደት ገልጸዋል። በላሊበላ ወልዲያና በአካባቢው ለ6 የጤና ተቋማት ድንገተኛ ሕክምና እርዳታ መስጫ ቁሳቁስ ማቅረቡን የገለጸው ኮሚቴው የከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገና ሕክምና እርዳታ መስጠት የሚያስችል ድጋፍ ማቅረቡን ተናግሯል። መስከረም 28 2016 ዓ.ም አስቸኳይ የቀዶ ጥገና ሕክምና ያስፈልጋቸዋል የተባሉ 16 የከባድ ጉዳት ቁስለኞችንም ወደ ሕክምና ተቋማት ማድረሱን ገልጿል። እነዚህ ቁስለኞች የመንግስት ወታደሮች እንደሆኑ የጠቆሙ ኮሚቴው በፋኖ ኃይሎች የተናጠል እርምጃ ተላልፈው ከተሰጡት በኋላ በወልዲያ ለመንግስት ኃይል ማድረሱን አስታውቋል። በማግስቱ መስከረም 28 የቀይ መስቀል ባልደረቦች በሰሜን ወሎ በፋኖ ኃይሎች በቁጥጥር ስር የተያዙ እስረኞችን መጎብኘታቸውን ተገልጿል። የፋኖ ኃይሎች ከፍተነው ባሉት ዘመቻ በርካታ ወታደሮችን መማረካቸውን በልሳኖቻቸው በኩል ሲያሳውቁ ሰንብተዋል። ዓለም አቀፍ የቀይ መስቀል ኮሚቴ በ6 ልዑኮች በፋኖ ኃይሎች የተያዙ ወታደሮችን የአያያዝ ሁኔታና ሕክምና አቅርቦት ምልከታ ማድረጉን ጠቁመው ወታደሮቹ ከቤተሰቦቻቸው ጋር ግንኙነት ስለመፍጠራቸው ቅኝት ማድረጉን አስታውቀዋል። ማርቲን ታልማን በግጭቱ በጣም የተጎዱ ማህበረሰቦችን መዘንጋት የለባቸውም፣ ብዙ ሰዎች ወደ ጤና አገልግሎት፣ ወደ ገበያ እና ወደ እርሻ ቦታቸው መሄድ አልቻሉም ብለዋል።
ኢሳያስን ለመገልበጥ በአዲስ አበባ ውይይት ተደረገ። በትላንትናው ዕለት የአብይን ሚሳኤል እና ድሮን አንፈራም ሲል የተደመጠው ሻዕቢያ ከ4 ኪሎ ሌላ ካርድ ተመዘውበታል። አዛውንቱን ፕሬዝዳንት ለመገልበጥ በትላንትናው ዕለት ውይይት ተደርገዋል። ስለ ድህረ ሻዕቢያዋ ኤርትራም እቅድ ተነድፈዋል። የውይይት መሪዎቹ የኢሳያስን መንግስት ከውስጥ ሸርሽረን እንገለብጠዋለን ሲሉም ዝተዋል። የፕሬዝዳንት ኢሳያስ አፈወርቅን ተቀናቃኞች በቅርቡ ስያሜውን ወደ ኤርትራ ሰማያዊ አብዮት ግንባር የቀየረው ብርጋዴር ንሓመዱ በአዲስ አበባ እንቅስቃሴውን አጠናክሮ መቀጠሉን አስታውቀዋል። ከወራት በፊት በአዲስ አበባ ቢሮ የከፈተው የግንባሩ አመራሮች የኤርትራን ወጣቶችን በኢትዮጵያ ማደራጀት መቀጠላቸውን ገልጸዋል። የግንባሩ አመራሮች ከሰሞኑ በአዲስ አበባ ከተማ ከሚገኘው የኤርትራ ወጣቶች ጋር ስለቀጣዩ የትግል አቅጣጫቸው መምከራቸውን አንድ አፍታ ሚዲያ አሰምተዋል። መቀመጫውን በአውሮፓ 4 ያደረጉት አመራሮች ወደ አዲስ አበባ አቅንተው ከኤርትራ ወጣቶች የተለያዩ የመንግስት ግልበጣ ትግሉን ለማፋጠን መሆኑን ገልጸዋል። ከግንባሩ አመራሮች መካከል አንዱ የሆነው በየነ ገብረ እግዚአብሔር የኢሳያስ አፈወርቅን አስተዳደር ለመገልበጥ በቅርብ ርቀት ላይ ትግላችንን እናፋጥናለን ብለዋል። የግንባሩ አመራር በአዲስ አበባ የሚገኘው የኤርትራ ወጣቶችን ያወያየ በድንበር አካባቢ በቅርብ ርቀት ላይ ይካሄዳል የተባለውን ትግል ለማስፋፋት መሆኑን ጠቁሟል። ግንባሩ መሰረቱን በኢትዮጵያ ላይ አድርጎ የሚያካሂደው እንቅስቃሴ ለድንበር ያለውን ቅርበት ጠቁሞ ጠንካራ የትግል መሰረት መገንባት ነው ብለዋል። በኢትዮጵያ የሚኖሩ የኤርትራ መንግስት ተቃዋሚዎች በማደራጀት ከድንበር እስከ አስመራ ድረስ ሰርጎ ለመግባት በር ይከፍታል ብለው እንደሚያምኑ አመራሮቹም ገልጿል። በኢትዮጵያ የሚያደርጉትን እንቅስቃሴ መጠናከር ለትግላቸው አስፈላጊ መሆኑን የጠቆሙት አመራሮቹ በስደት ላይ የሚገኙ ወጣቶችን ማደራጀታቸውም ቀጥለዋል። ግንባሩ በተለይ በኢትዮጵያ የሚገኙ የኤርትራ ስደተኞች ወጣቶችን በኢሳያስ አስተዳደር ላይ ከቅርብ ርቀት ለማዳከም አቅም ይሆነኛል ብሏል። በኢትዮጵያ የሚደረገው የግንባሩ እንቅስቃሴ በሂደት ወደ ኤርትራ ሰርጎ እንደሚገባ የገለጹት አመራሮቹ የኢሳያስን መንግስት ከውስጡ ሸርሽረን እንገለብጠዋለን የሚል ህልም አላቸው። ግባችን የስርዓት ለውጥ ማምጣት ነው የሚሉት የግንባሩ አመራሮች ኤርትራን ከኢሳያስ አምባገነን አስተዳደር ነፃ አውጥቶ ወደ ዲሞክራሲያዊ ለማሸጋገር ራሳቸውን ብቸኛ አማራጭ አድርጎም ይቆጥራሉ። ለዚህም በኢትዮጵያ የሚያደርጉት ትግል ከቅርብ ርቀት ጫና ለመፍጠር እድል ከመፍጠር ባሻገር በሂደት ወደ ጥልቅ ትግል ለመግባትም በር ይከፍትልናል ብሎም እንደሚያምኑ ሲገልጹ ነበር። አደረጃጀቱ ወደ ግንባር ያሳደገው የብርጋዴር ንሓመዱ ንቅናቄ በኢትዮጵያ መንቀሳቀስ ከጀመረ ከ1 ዓመት በላይ ሆኖታል። በኢትዮጵያ ለመንቀሳቀስ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይሁንታን አግኝቻለሁ የሚለው ግንባሩ መሰረታቸውን አዲስ አበባ ካደረጉ የኤርትራ መንግስት ተቃዋሚዎች ጋር እየተባበረ ነው። በተለይ ኢሳያስን በትጥቅ ትግል ለመጣል ከሚንቀሳቀሱ ቀይ ባህር አፋር ታጣቂዎች ኃይል ጋር በቅርበት እየሰራ ነው። የቡድን አመራሮች ከወራት በፊት የቀይ ባህር አፋሮችን በስፋት ወደሚንቀሳቀሱበት ወደ አፋር ክልል ሰመራ አቅንተው መምከራቸውን መዘገባችን ይታወሳል።